አንድ ሰው እንዴት ያለ ግልጽ የገቢ ምንጭ የዓለማችን ቁንጮዎች ጓደኛ ሊሆን ይችላል? ጄፍሪ ኤፕስታይን ቢሊዮነር ነው ይባላል። ግን ቢሊዮነር ዶላር ያገኘበት ድርጅት ማንም አያውቀውም። እሱ ግን ከፕሬዝዳንቶች ጋር ራት ይበላል፣ ከሳይንቲስቶች ጋር ይመክራል፣ በግል ደሴቱ ላይም የዓለማችን ባለጸጎችን አስተናግዷል። ብሎም እስከ ሀገራችን የኢትዮጵያ ባለስልጣን ድረስ ስር ሰዷል። ይህ ባለስልጣንስ ማን ነው? ጉዳዩስ ምንድን ነው? ዛሬ ስለ ጄፍሪ ኤፕስታይን የምናወራው ስለ ወሲብ ወንጀል ብቻ አይደለም፣ ስለ ዓለም አቀፍ ሴራ፣ ስለ ማስፈራራትና በእስር ቤት ውስጥ ስለተፈጸመው ሚስጥራዊ ግድያ ጭምር ነው። አብራችሁን ቆዩም። ኤፕስታይን ሊትል ሴንት ጄምስ የተባለች ደሴት ነበረችው። ይህች ደሴት በካሪቢያን ባህር ላይ የምትገኝ ሲሆን የአካባቢው ነዋሪዎች የፔዶፊል ደሴት ይሏታል። ለምን? ምክንያቱም ኤፕስታይን በግል አውሮፕላኑ ታዳጊ ሴቶችን ወደዚች ደሴት ያመላልስ ነበር። በደሴቱ ላይ አንድ እንግዳ የሆነ ሰማያዊና ነጭ ሕንፃ አለ። በሮች የሉትም፣ ግድግዳዎቹም ሚስጥር ይዘዋል። የኤፕስታይን ሰለባዎች እንደሚሉት በደሴቱ ላይ በእያንዳንዱ ክፍል ውስጥ በሚስጥር የተቀበሩ ካሜራዎች አሉ። ዋናው ጥያቄ እዚህ ጋር ነው። ኤፕስታይን እነዚህን ታዋቂ ሰዎች እየቀረጻቸው የነበረው ለምንድን ነው? መልሱ ቀላል ነው፣ ብላክሜል ወይም ማስፈራሪያም። ኤፕስታይን ብቻውን አልነበረም። ጊስሌን ማክስዌል የተባለችው ሴት የኤፕስታይን አቀባባይ ነበረች። ታዳጊ ሴቶችን የምትመለምለውና ወደ ኤፕስታይን የምታመጣውም እሷ ነበረች። አባቷ ሮበርት ማክስዌል የብሪታንያ የሚዲያ ባለቤትና ሞሳድ ከተባለው የእስራኤል የደህንነት ተቋም ጋር ግንኙነት ነበር የሚባል ሰው ነው። ይህም ኤፕስታይን ራሱ ለደህንነት ተቋማት ይሰልል ነበር የሚል ጥርጣሬ እንዲያይል አድርጓል። የኤፕስታይን ዝርዝር ሲባል በሺዎች የሚቆጠሩ የፍርድ ቤት ሰነዶችና የጄፍሪ ኤፕስታይን የግል ጥቁር ማስታወሻ ደብተር ውስጥ የተገኙ ስሞችን ይመለከታል። እነዚህ ስሞች መገኘታቸው ብቻም ሁሉም ወንጀለኛ ናቸው ማለት ባይሆንም ከኤፕስታይን ጋር የነበራቸው ጥልቅ ግንኙነት ግን ዓለምን አስቆጥቷል። ስማቸው በጉል የተነሳ ዋና ዋና ሰዎችና ግንኙነታቸው እንደሚከተለው ተተንትኗል። ከኤፕስታይን ጋር ስሙ በጣም በከፋ ሁኔታ የተነሳው እሱ ነው። ፕሪንስ አንድሬው የእንግሊዝ ንጉዛዊ ቤተሰብ አባል። ጆርጂኒያ ጆፍሬ የተባለችው ሰለባ ገና የ17 ዓመት ልጅ እያለው ኤፕስታይን ለፕሪንሱ እንድትሰጥ አስገድዶኛል ስትል ከሰሰችው። ፕሪንሱ ሁሉንም የክብር ማዕረጎችን እንዲተው ተደርጓል። ከንጉዛዊ ቤተሰብ ስራም ተሰናብቷል። በኋላም ለሰለባዋ በሚሊዮን የሚቆጠሩ ዶላሮች ከፍሎ ጉዳዩን ከፍርድ ቤት ውጭ ጨርሷል። ቢል ክሊንተን። የክሊንተን ስም በኤፕስታይን ሰነዶች ውስጥ ከ50 ጊዜ በላይ ተጠቅሷል። የኤፕስታይን የግል አውሮፕላን ላይ ተሳፍረው ወደ ተለያዩ ሀገራት መጓዛቸው ተረጋግጧል። ክሊንተን ስለ ኤፕስታይን አሰቃቂ ወንጀሎች ምንም አላውቅም ነበር፣ ግንኙነታችንም ስለ ስራ ብቻ ነበር ብሏል። ይሁን እንጂ ምስክሮች ክሊንተን በኤፕስታይን ደሴት ላይ ታይቷል ሲሉ ቃላቸውን ሰጥተዋል። ዶናልድ ትራምፕ በ1990ዎቹና በ2000ዎቹ መጀመሪያም ከኤፕስታይን ጋር የቅርብ ጓደኛ ነበሩ። ትራምፕ በአንድ ወቅት ስለ ኤፕስታይን ሲናገሩ ድንቅ ሰው ነው፣ ከእሱ ጋር መሆን በጣም ያስደስተኛል፣ እሱ ደግሞ እንደኔ ቆንጆ ሴቶችን ይወዳል ብለው ነበር። በኋላ ላይ ግንኙነታቸው እንደተቋረጠና ኤፕስታይንን ከራሳቸው ክለብ እንዳባረሩት ገልጸዋል። ቢል ጌትስ ከኤፕስታይን ጋር በተደጋጋሚ ተገናኝተው ስለ በጎ አድራጎት ስራዎች መምከራቸው ይፋ ሆኗል። ይህ ግንኙነት ቢል ጌትስ ከባለቤታቸው ከሚሊንዳ ጌትስ ጋር ለፈጠሩት መፋታት አንዱ ምክንያት እንደሆነ ይነገራል። ቢል ጌትስ በኋላ ላይ ከእሱ ጋር መገናኘቴ ትልቅ ስህተት ነበር ሲሉ ተጸጽተዋል። የኤፕስታይን ዝርዝር ይፋ መሆን ከጀመረበት ወቅት በዓለም ዙሪያ ብቻ ሳይሆን እዚህ በሀገራችንም የተለያዩ ወሬዎች ሲናፈሱ ነበር። በተለይም በማህበራዊ ሚዲያ ላይ እንደ ፕሮፌሰር ብርሃኑ ነጋ ያሉ የፖለቲካ ሰዎች ስም ከኤፕስታይን ጋር
ተያይዞ ሲነሳ ተመልክተናል። ግን እውነቱ ምንድን ነው? እስካሁን ድረስ በወጡት በሺዎች የሚቆጠሩ ይፋዊ የፍርድ ቤት ሰነዶች ውስጥ የፕሮፌሰር ብርሃኑ ነጋ ስም የለም። በጄፍሪ ኤፕስታይን የግል ማስታወሻ ደብተር ውስጥም ቢሆን ምንም አይነት የኢትዮጵያ ስም አልተገኘም። 2019 መጨረሻው ወይስ መጀመሪያው? እንደ አውሮፓውያን አቆጣጠር ሐምሌ 2019 ኤፕስታይን በኒውዮርክ አየር ማረፊያ ተያዘ። በዚህም ጊዜ ግን እንደ ድሮ ሊያመልጥ አልቻለም። ዓለም ሁሉ ስሙ በኤፕስታይን መዝገብ ላይ ያለውን ሰው ሁሉ ለማወቅ በጉጉት ጠበቀ። ነገር ግን ነሐሴ 10 ቀን ጠዋት ላይ ኤፕስታይን ሞቶ ተገኘ። በዛች ምሽት እሱን የሚከታተሉ ካሜራዎች በቴክኒክ ብልሽት አይሰሩም ነበር። በየ15 ደቂቃው ሊያዩት የሚገቡት ዘበኞችም ተኝተው ነበር። ኤፕስታይን ከጥቂት ቀናት በፊት ራሴን አጠፋለሁ በሚል ክትትል ላይ የነበረ ቢሆንም በሞተበት ምሽት ግን ክትትሉ ተነስቶለት ነበር። ኤፕስታይን ሞቷል፣ ግን የእሱ ጥቁር መዝገብ አሁንም በሕይወት አለም። በቅርቡ ይፋ የሆኑት ሰነዶች የብዙዎችን ስም አውጥቷል። ይህ ታሪክ የሚያሳየው ገንዘብና ስልጣን ካለ ከሕግ በላይ መሆን እንደምትችል ነው ወይስ በስተመጨረሻ እውነት ሁልጊዜም ታሸንፋለች? ጄፍሪ ኤፕስታይን ራሱን አጠፋ ወይስ ተገደለ ለሚለው ጥያቄ እናንተ መልሳችሁ ምንድን ነው? ኮሜንት ላይ አስቀምጡልን።